ለሰውም ኩፉም አልመኝም ስለዚህ እህቴ የምትገልጪው አገላለጽ አንቺ ስላለቀስሽ ከኔ በላይ አዝነሽ ምናምን ለማስመሰል ይሄንን እኔ እዚህ ላይ ልጅቷ በሰዓቱ ማለት እኔ ያኔ ልጅቷ የሞተችበትን ቦታ ተደጋጋሚ ሲገለጽ ሰምተሻል ዝም ብሎ ማንንም በረሃ ላይ አይደለም የሞተችው አደገኛ ቦታ ላይ ነው የሞተችው ተመልሰህ እንኳን ተሎ ብለህ ቀርጸህ እንደፈለክበት የማይገባበት ቦታ ነው ስለዚህ በሳምንትም በሁለት ቀንም በሶስት ቀንም ያልተካሄደበት ምክንያት ይሄንን ነው ሁለተኛ ነገር ሳምንት ሲሆነው አባቷ ጋር ሄደን ልንቀርጸውም ተስማምተን ነበር ሁሌም ደጋግሜ ተናግሬያለሁ አባቷ ያለኝን ይሄንን አዛ ጋር ሄደህ ሳምንት ያደረገውን ሬሳ በምን አውቀዋለሁኝ ስለዚህ በዛው ሄደህ በቪዲዮ ተደውላለህ አካሏን የማይበሰብስ አካል አለኝ የቀበርኩላትን ነገር አለኝ እነግርሃለሁኝ ቀደህ ታወጣልኛለህ እሱን ታሳየኛለህ ነው ያለኝ ይሄንን ማድረግ አልችልም ብያለሁ ከማንም ሰው በፊት ስለዚህ ተደጋጋሚ የተመለሰውን ጥያቄ አመለሱልኝ አጠይቁኝ ይሄው ሎዛኔ የምር እዚህ ላይ ምናልባት አንድ የገባህበት ምክንያቱም ወደዚህ ሰው ወደ ዘርም ወደ ብሔርም ምናምን እየቀየረው ስለሆነ ያንን እንትን ልልፈልግ ነው እኔ ወንጀለኛ ከሆንኩ እኔንም መጠየቅ የምቻለው በእኔ ምክንያት አንድ ትግራዋይ መጠየቅ የለበትም በእኔ ምክንያት የኔ አንድ ቤተሰብ መጠየቅ የለበትም ጥፋተኛ ሆኜ ከተገኘሁ እኔ ብቻ ነው መጠየቅ የምቻለውና ይሄንን ብቻ ላብራራ ነበር የገባሁት የሚጠየቁትን ጥያቄ ይሄ በተደጋጋሚ ይሄው 15 ቀን ነው 10 ምናምን ቀን ሆኖ ይሄ ያልተነሳና ያልተመለሰ ጥያቄ የለም ኦኬ ሐዲሽ ሕቶ ሐዲሽ ዘይተሓተተ ሕቶ በረከት እስቲ ዞዛ ትራያንግል በጣም ጥያቄ ያለኝ ያለ ነው ተቻላችሁ ትራያንግል ሰው በረከት ካገኘው አስገባው እስቲ ትራያንግል እኔ ለጠይቀው እዛም ስለነበርኩኝ ጉዳዩ ላይ በመጀመሪያ የሌላውን አላቀም እኔ በዘር አልወሰድኩትም ምክንያቱም ባለጌ ወንጀለኛ ዘር የለው ይሄ የኢትዮጵያ ሕዝብ ጥያቄ ነው እኔ በዘር አልወሰድኩትም ምን ያው ፐርሰናል ጠይቀ ሲቀጥል ደግሞ 3 ሬሳ ይዛችሁ መጣችኋል ሬሳ ጠይቀናል እኔም አቡፋኖ ቤት ነበርኩ ገስት ላይ ጠይቀናል ይዛችሁ የመጣችሁት የተለያየ ሬሳ ነው ሬሳ ብላችሁ ይዛችሁ የመጣችሁት እንደገና ደላላ ለደላላ ኢንፎርሜሽን ትሰጣጣላችሁ አይደል የላከልህ ነገር መልሰም መድረሱን የምትሰጣጡት ኢንፎርሜሽን አለ አይደል እንዴት ስለዚህ ልጅ ምንም አይነት ኢንፎርሜሽን ላይ ኖር ይችላል እኛ በህይወት አለች የምንለው ምክንያት አለን አለች የሚያስብል መረጃ ስላገኘ ነው ቆይ አንድ ደቂቃ በረከት ይታያል ትሪያንግል የሚል እዚህ ጋር አይራይና ከአነት ፕሮፋይል ተጠቅሙ ዘላ ይኸዋ ኤቢሲ አርጎት መሰለኝ አካውንቱ ትራያንግል ክፈቶ ፕራይቬሲ አይራይም ዘላ ዘሐፍትና እንደገና አስተሐተተ አትሐደላ ግን ይመልሰላ አቲታ ስለሆነ መልሰላ በድጋሚ ልንገራችሁ ከብሔር ውጡ ፕሊስ በቃ ትግራዋይ ስለሆነ ትግራዋይ ያላችሁ እንደዚህ ያላችሁ እኛ በብሔር አይደለም እዚህ ጋር ያለ ነው እኔ እንደ ብሔር ከተቆጠረ እንደኔ ብሔርተኛ የለም እዚህ ጋር ግን በብሔር አስቤ ሳይሆን እንደ አንድ እንደ ተበደለች ሴት የሷ ጉዳይ እኔንም ስላስጨነቀኝ እውነቱ እንዲወጣ ብዬ ነው እዚህ ጋር ቁጭ አልኩት እንጂ በብሔር ጉዳይ በመናምን ጉዳይ አይደለም ሚጣ እንዳለችው ባለጌ ሰው ወይም ወንጀለኛ ሰው ብሔር የለውም የትኛውም ብሔር ወንጀል ይሰራል ያጠፋል የሰው ህይወት ያ ማለት ግን በጥፋው ጥፋት ብሔር ውስጥ መሸሸግ የለበትም የማንኛውም ብሔር ጥፋተኛ ነው ከተገኘ ሁላችንም ልናወግዘውና ልንቃወመው ይገባል ስለዚህ ባካችሁ ከብሔር ውጡና ስለ ልጅቷ ብቻ ፎከስ አድርጋችሁ ለቀጥል ሌላኛው ጥያቄ ሌላው ደግሞ ጥፋታችሁን ልንገርክ እኔ አባትየውንም ስላናገርኳቸው ነው ምነግርክ ሽማግሌ ብላችሁ አባትየው ሳያሸማግሏችሁ ተሸማግለናል ብላችሁ እናንተና ጅዳ ያላችሁ ደላሎች አንድ ላይ ሆናችሁ እንደ ምስክር ሆናችሁ ሚዲያ ላይ መጣጣችኋል ሌላኛው ሁለተኛው ጥፋት ማለት ነው ሌላ ደግሞ ሶስተኛው አይን እኮ አይኗ አለ አይኗን እንትን ብለን ልከናል አላችሁ አይን እኮ አይቆይም ይሄ ሁሉ ጊዜ እንዴት ለእናንተ ቆየላችሁ አይን አይን እንዴት ቆየላችሁ ለእናንተ ምክንያቱም አይን ቶሎ ነው የሚፈሰው ሰው ልጅ ሲሞት አይን ቶሎ ይፈሳልና አይኗን ለምርመራ ልከናል አላችሁ አሁንም አለች የምንለው ደግሞ በአካል ደግሞ ያገኘቻት ልጅ መታ መስክራለች ምክንያቱም እቺ ልጅ በህይወት ባትኖር አንድ ነገር ይኖራል አንድ መረጃ ገባ የምር የማይሆን ነገር አሎዛ የማይሆን ነገር ባይሆን
አይን ልከናልም አላልንም አላልኩምም። አይን ልከናል የምትለው አባፋን ራሱ ባለፈ ሲያወራው ነበረ። 20 ቀን ስጡኝ አይን ወደ ኢትዮጵያ ልክ ያለው እሱን ላስመርምር ብለዋል ተክላይ እያለ እያወራ ነበረ። አይን ከየት ሊመጣ ነው? አይን አይደለም ስጋ አይገኝም የሷ። ስለዚህ ማለት ከሞተች ስንት ወሯ ነው? 3 ወር ሆናል። ሆናትም 3 ወር የሆናት ልጅ አይደለም አይን ስጋም አይገኝባትም። ከአጥንቱ ውጭ ሌላ ምንም አይገኝም። ስለዚህ ያልተባለውን ነገር ብለሽ ምን የተለያየ ሬሳ አሳያችሁን? የተለያየ አይደለም። በደንብ አላየሽ? በደንብ የተለያየ አይቻለሁ። ቆይቼ ይዤ መጥቼ ወይ የሚያሳይ ሰው ነው ወጥቼ ይግባ። ለከኛ አሁን እኮ እኔ ራሱ አለች ነው የምለው። ገባ አለች የምልህ ለምን እንደዚህ እንደምከራከር ታውቃለህ? ካሏችሁ መረጃዎች እናንተ ከምታመጡት ነገር እናንተው ታመጡትና አሁን አይደለም ትላላችሁ። ምስክር ብላችሁ ይዛችሁ የመጣችሁት እነማን ናችሁ? አሁን አባትየው ሽማግሌ አላኩም ማንም ጋር እኔ ስላወራኋቸው ነው የምነግርህ። አባትየውን አላኩም አሸማጉልኝም አላሉም ከናንተ ጋር። ግን ሚዲያ ላይ እዛ የመን ያለ ነው የሷ ቤተሰብ ልከው ነው ብለው ሽምግልና መጥተዋል። ኦኬ መልሰላ ተከለ ስለ ሽምግልና በየመን በኩል በሽምግልና ብላ የምታወራው ምንም ማቆም ጉዳይ የለኝም። አንደኛ፣ ሁለተኛ ደግሞ የተለያየ ቪዲዮ ነው የተለያየ ሬሳ ነው ያሳያችሁ ላለች አንድ ነው ቪዲዮ የተለያየ ነው። አዎ ቪዲዮ ግማሹ በላይ ግማሹ በታች ነው የተቀረጸ ነው። አዎ ግን ቪዲዮ እሱ ነው አምኖ መቀበል ያልቻለ ሰው አስመርምሩና አውቁ ብያለሁ። እኔ ከዚህ በላይ ምንም ማብራሪያ የምሰጥበትም እኮ የለኝም። ማለትም ይሄሉበይ እንደ አንድ ሰው ያው የሆነውም ነገር አምኜ የሚመጣብንም ነገር አምኜ እስካሁን ተናግሬያለሁ። ከዚህ በኋላ ግን መጠየቅ የሚፈልግ ሰው በፈለገው ይጠይቀኝ። ማብራሪያም ብዙ እንትን አይደለም። ሚጣ እዚህ ጋር ጠይቀሽ አንቺ እሺ ጠይቅ። አሁን የተለያየ 3 አስክሬን አይቻለሁ ብለሻል እና እሷ በህይወት አለች እያልሽ ነው፣ እሱ ደግሞ የለችም እያለ ነው። ዲኤንኤ ይመርመር በሚለው ተስማሚያለሽ? ላይክ እውነቱ የሚወጣው አለች ከተባለ ከነ ህይወቷ ወደ ቤተሰቦቿ መመለስ ነው። የለችም ከተባለ ደግሞ ይሄ ሂዱና አስመርምሩ አጥንት ይመርመርና ሀቅ ይውጣ እያለ ነው። በሱ ተስማሚያለሽ? ላይክ እሱ አሁን ያለ እንደዛ ይሄ የኔ ስቴማ ማድረግ አልችልም ወይ እኔ መወሰን አልችልም ማለት ልጅቷ ወይ ቤተሰቡ አካል ወይ አባቷ ምናምን ነው የሚወስነው እንጂ ያው አስመርምራ እንትን በል እንደዚህ አይነት ኃላፊነት እኔ አለ። አዎ አንቺ አትወስጂ መምጣት አለብሽ። እዚህ ጋር ደግሞ ሬሳ እኔ ጋር የለም። እሷ በህይወት ስለሌለች ያለው አማራጭ እውነቱ እንዲወጣ ዲኤንኤ ብቻ ነው እያለ ነውና አንቺ ደግሞ ከቤተሰቦቹ ጋር ግንኙነት ካለሽ ስለዚህ ለአባትየው ሆነ ለቤተሰቦቹ እንደዚህ እየተባለ ነውና ምንድነው ተብሎ ሽምግልና መላክ አለበት። እሺ ብሎ ቤተሰብ ከተስማማ አጥንት ይመርመር ካለች እግዚአብሔር ይመስገን ደስ ብሎ ተቀበላል ሁላችን። ከሌላችሁ ለነሱ ምረፍት ነው። ከመሞከር ሎዛኔ ላንቺ ልጠይቅሽ ሬሳው እንዴት እስካሁን ቆያላት? አጥንት የት ሄዳል ታዲያ? እምልሽ የት አርጎት ነው? ቆፍሮ ቀብሯት ነው? አዎ ተቀብራለች። የተቀበረችበት ቦታ አለ። የተቀበረችበት ቦታ አሁንም ድረስ መሄድ እንችላለን። የቀበሯት ሰዎች የነሱ ሙሉ ኃላፊነት እኔ ወስዳለሁ። ቦታው አለ። ለዛ እንደዛ ብቻ እንኳን አይደለም። አጥንቱ አይኑርም የውልሽ ሚጣ እዚህ ጋር በደንብ መረዳት ካለብሽ ቆፍሬ ቅበራትም አይቅበራትም ተክላይ ምን እያለ ያለ ነው። እኔ ምልከው ዲኤንኤ ምርመራ እኔ ምልከው የሐና አካላት ብዬ ምልካቸው ነገሮችን ከሐና ጋር ካልተመሳሰለ እኔ ጠየቅበታለሁ ነው እያለ ነው። አሁን አጥንት አለው ወይ የለም እኮ እኛ እኮ አያከራክረንም ሚጣ። እኛ እየጠየቅን ያለ ነው ጥያቄ ምንድነው አለች የሚሉ አካላቶች ትክክለኛ ማረጋገጫ ካላመጡልን አሁን እኔ ምንድነው አንተ የምትፈርደው ካልሽኝ ትክክለኛ የተክላይ ወስደዋለሁ። ምክንያቱም አለች ብሎ ትክክለኛ መረጃ ያመጣ እስከሌለ ድረስ አሁን በተክላይ በኩል ግን እኔ እርግጠኛ ሆኜ በህይወት እስከሌለ ድረስ መረጋገጫ ልስጣችሁ እያለ ነው። መረጋገጫው ለምንድነው መቀበል ያቃተን ነው። አሁን ቤተሰብ ነሽ ትወስኛለሽ አትወስኝም አይደለም። ሆኖም ግን እሱ የሚሰጠን ነገሮች ግን እኔ እርግጠኛ ነኝ ዲኤንኤ ምርመራ ይረጋገጣል ከተባለ ከተረጋገጠ ያው ተረጋገጠ። እኛ አሁንም በህይወት እንደሆነ የምንፈልገው ፍላጎታችን እሱ ነው። ምክንያቱም ሁላችን አባት እናት አለን፣ ሁላችን ስሜቱ ይገባናል።
እዚህ ጋር ግን እየተባለ ያሉ ነገር ግን እኔም በምሰጣችሁ ነገሮችን አረጋግጡት። ይሄ ነገር ካልተመሳሰለ እኮ በቃ ተክላይ ነው የሚጠየቅበት ኃላፊነት ወስዳለሁ እያለ ነው። ምንድነው እዚህ ጋር ዙሪያ ጥምጥም የሚያስኬድ ለምንድነው ትክክለኛ ፍርድ ማንሰጥ ነው የሚል? እሺ እኔ ሀለንጋይ ልንገርሽ፣ ይመርመር ከተባለ እኮ አጥንቷ የሷ ብቻ አንደኛ ምርመራው ዝም ብላ አስበው ከቤተሰቦቿ የሆነ ነገር ተወስዶ ምናምን ነው እንጂ አጥንት ብቻ ሄደ ዝም ብላ አታስመረምርም። ገባ? ይመርመር እንኳን ቢባል ነው የምነግርህ ከቤተሰቦቿ የአባቷን የሆነ ነገር ወስደ እሷ መሆኗን ምናምን የምታረጋግጠው እንጂ ይኸውልሽ ባለሙያ አለ። ቴንክ ዩ ሎዛ ስላስገባሽ። አንዴ ትራያንግል ቆይ አንዴ ይኸውልሽ ይሄ የኔና ያንቺ ሙያ አይደለም። ለምሳሌ ራሱን ባለሙያ ያለው አካሄድ አለው እንዴት አድርጎ መመርመር እንዳለበት ምንድነው ከሷ ጋር ተወስዶ ከቤተሰብ ጋር ተወስዶ መመርመር ያለበት እሱ ለባለሙያ እንተውለት። ሆኖም ግን እኛ እየተናገርንበት ያለ ነው አሁን 15 ቀን የነበረ ዙሪያ ጥምጥምና አጀንዳ የተደረገ ምንም አይነት መፍትሄ አላገኘንም። እኔ ከ15 ቀን ካየው ከተከታተልኩት ግን መፍትሄ ይሻላል ብዬ ወሰድኩት ግን የተክላይ ነው ብዬ ነው ማስቀምጠው። ለምን እያንዳንዱ ሁሉ መረጃ ማግኘት ስላልቻልን ፍትህ ማግኘት ስላልቻልን አሁን መጨረሻው ፋይናል ላይ ግን ተክላይ ያለው ያለው እናንተ በህይወት አለች ብላችሁ የምታምኑ ከሆነ እኔ በህይወት አለሁኝና ኃላፊነት ልውሰድ ዲኤንኤ ትመርመር ያ ትክክለኛ ዲኤንኤ ምርመራ የሷ ሆኖ ካልተገኘ እኔ ሙሉ ኃላፊነት ወስጄ እጠየቅበታለሁ እያለ ነው። ስለዚህ የትኛው ነው ትክክለኛ መፍትሄ ወይስ አጀንዳው አለች እየተባለ ይቀጥል ነው? ዝም ብለህ በደፈናው አለች ባይዘዌ ካወቀኝ እኔ አጀንዳ እንትን የምል ሰው አይደለሁም ማለት ምንም እኔ በዚህ አጀንዳ ማገኘው ትርፍ ላንቺ አይደለም። ይኸውልሽ ዘራ ያዕቆብ እኮ እዚህ ጋር አለ በህይወት ዘራ ያዕቆብ ምን አደረገ? አንድ ጊዜ ሀለንጋይ አንዴ ትራያንግል ይኸውልሽ ዘራ ያዕቆብ ምን አለ ባለፈ መሰለሽ እነ አቡፋኑ ላይ ገብቶ የ15 ቀን የሸቀሉበት ሽቀላ ላይ እያሳየ ነበረ። ይሄ ነው እናንተ የምትሸቅሉት ምናምን አድርጎ እያሳያችሁ ነበር። ዘራ ያዕቆብ ራሱ እዚህ ጋር ራሱ መመስከር ይችላል። አሁን ሚጣ አድርገሽዋል ወይ እንደዚህ ነሽ ያልኩሽ አይደለም። 15 ቀን አጀንዳ ያደረጉ ሰዎች ላይ የራሳቸው ንግድና የራሳቸው ቢዝነስ በሐና ላይ ንግድ እያደረጉ እንደነበረ ይሄው ከነዘራ ያዕቆብ ራስ ላይ ምስክር መውሰድ ትቻለሽ። ምን ያክል እንደሰሩ ምን ያክል እንደጠረባቸው ስራ እየሰራን አይደለንም እኛ እኮ እንደዚህ ነው እያሉ እኮ አፋቸው አውጥተው እየተናገሩ ነበረ። እነማኩፈን ነው የተባለ እኮ ለሐና ፊት ላይ እንዳልፈለግ እኮ በደንብ አድርጋችሁ እነሚጣ አማራ ተወላጅ እኮ በደንብ አድርጋችሁ ታውቃላችሁ። ይሄ ነገር እያወቃችሁ ግን አይ ዶንት ኖ ባይዘወይ ስለዚህ እዚህ ጋር እኔ ነገር አሁን ዘራ ያዕቆብ የራሱ አመለካከት አለው የራሱ ፖለቲካ አካሄድ አለው። እሱ ዘራ ያዕቆብን ነው የሚወክለው። ተረዳኸኝ? እዚህ ጋር ማናችንም እኔ ህዝብን አልወክልም። እኔ እኮ ምንም ብዙ ነገር ሳረግም ልጅ ነኝ። ገባ? እኔ ማንንም አልወክልም። ዘራ ያዕቆብ ራሱን ነው የሚወክለው። የራሱ የሆነ ፖለቲካ አካሄድ አለው። ግን እኔ አሁን ብትጠይቀኝ ወንድሞቼ ለዚህ ነገር ዋጋ ከፍሏል። እነ ጆከር እነ መኩ ሁሉም አሞራው ሳይቀር ጊዜያቸውን ሰዓታቸውን ሁሉም እዛ ጋር ቀልድ አይደለም ያ ሁሉ ሰዓት መቀመጥ ማለት ነው። እኔ ስራዬን ትያለቀመጥ የምትጠይቀኝ እኮ መፍትሄው ያለው ይመችና ተክላይ ጋር ነው። መፍትሄው እኮ አለንጋይ መፍትሄው ይመችና ተክላይ ነው የሚያውቁት። ተክላይ ደግሞ ምን እያለች ነው? እናንተ አለች እያላችሁ ነው፣ እኔ የለችም እያልኩ ነው። ሁላችን የሚያስማመን የሚያግባባን ዲኤንኤ ምርመራ ይደረግና ኃላፊነት አንዴ እድል ስጠኝ አለንጋይ። ኦኬ ጎይ አንዴ እድል ስጠኝ። ኦኬ ቴንክ ዩ በጣም ነው የማመሰግነው። እኔ አሁን ተክላይ ሰላም ነው? እንዴት ነህ? አንዴ ቤትን አንሳለን። እግዚአብሔር ይመስገን። ሰላም ትግራዋይ ወንድም ነኝ። የምትችለውን ነገር ሁሉ እያረክ ነው እናውቃለን። ባህና ጉዳይ ስላረከው ነገር እየተባበርከን ነው። ገባ? ስለሆነ ነገር እናመሰግናለን። ግን አንተ በምትናገራቸው በአንዳንድ ንግግሮች እየወሰዱ በአሞራው ፖለቲካ እየሰሩብን ህዝብ ላይ ማለት ነው። አንተ የሆነ ቦታ ነው ያለው ምድር ላይ ግን ፖለቲካ እየሰሩብን ነው። በትንንሽ እየስተት ብዙ ትግራዮች ሞተዋል ከዚህ በፊት ማለት ነው። አሁንም ደግሞ በዚች አይነት ነገር ብዙ አይነት ልጆች እንዳይጎዱብህ እኔ እንደ ወንድም የምነግርህ የምትችለውን ነገር ሁሉ እያረክ ነው። ዲኤንኤ ያልከው ከምንም በላይ ነው። ገባ? ዲኤንኤ የ100 ዓመታት ሉሲን ያወጣ ነው ዲኤንኤ ማለት ገባ? ስለዚህ የሚመረመረው ነገር ቤተሰቧንና ግዛት ተጋግዘን ምርመራው እንዲከናወን እናደርግላቸው። ከዛ ውጭ ግን ተክላይ መተህ እዚህ ምን የሚትገረው ህዝብ ነው አደጋ ውስጥ የሚገባው። ምናልባት አንተ ሴፍ ቦታ ልትሆን ትችላለህ እና በቃ ማረግ የምትችለው ተናግረሃል። በዲኤንኤ ነው ማረግ የምትችለው። በዲኤንኤ ይታወቅና ያህና ሐቁ ይውጣላት። እኔም ማንኛችንም ሰዎች እንደምንፈልገው ማለት ነው። ግን ሎዛ ቤትሽን ከፍተሽ ይሄን ነገር ስላደረግሽ እናመሰግናለን። እና አፄ ዜና ያዕቆብ ብዙ ልጆች ሌላ ፖለቲካ ነው የሚሰሩባችሁ። ይጋዝ ስለ ፖለቲካ አታውቁም እንዳለ ታውቃላችሁ።